በአንድ ወቅት ስኮትላንድ የተባለ ግዛት ነበር። የሀገሪቱም ግዛት ጃኒት የተባለች ቆንጆዬ ልጅ ነበረች። ጃኒት እጅግ በጣም አስተዋይና ቀና ሴት ናት። አንድ ቀንም ከአባቷ ጋር ቁጭ ብለው እያወሩ ነበር። እናም አባቷን ለመኖሪያ ቤታቸው ቅርብ ወደ ሆነው በጣም ምርጡና ታዋቂው ጫካ ውስጥ መሄድ እንደምትፈልግ ትነግረዋለች። ነገር ግን አባቷ ይሄ ጫካ ምንም እንኳን ታዋቂ ቢሆንም እጅግ በጣም አስፈሪና ማንም ሰው የማይሄድበት እንዲሁም አስማተኛ ሰዎች እንዳሉበት እንደሚነገርና ወደዛ ጫካ የሚሄድን ሰው ጎርተውና አስቀይመው እንደሚሰዱ ይነግራታል። ነገር ግን እሷ ጫካው ይሄ የሚወራው ነገር ውሸት እንደሆነና ጫካው እጅግ በጣም ማራኪ እንደሆነና የተለያዩ ምርጥ ቆንጆና ማራኪ ወፎችም ወደዛ ጫካ ሲበሩ እንደምትመለከት እንዲሁም የመሄድ እቅድም እንዳላት ትነግሯለች። በጣም ሲከራከሩ ከቆዩ በኋላ ሊስማሙ አልቻሉም ነበር። ይሁንና ጃኒት አባቷን ስላሸነፈችው አባቷን እንድትሄድ ይፈቅድላታል። ነገር ግን ብዙ ጠባቂዎችን አብሮ ከሷ ጋርም እንደሚልክ ይነግራታል። ልጁም ጃኒት በዚህ ሐሳብም አልተስማማችም። ብቻዋን መሄድ እንደምትፈልግ እንዲሁም ለአባቷ በሰላምና ራሷን ጠብቃ እንደምትመለስ ቃል ትገባለታለች። ጃኒትም ማንንም ወደማይደፍረው ጫካ አባቷን ተሰናብታ ፈረሷን እየጋለበች መሄዷን ትጀምራለች። ጫካው እጅግ በጣም ደስ ይል ነበር ወደ ውስጥ ስትገባ። ነገር ግን ትንሽ ከተጓዘች በኋላ አንድ አረንጓዴ ቅጠል ተወርውሮ ሊመታት ሲያለ ዘላ ታመልጣለች። አረንጓዴውም ነገር የጫካው አስማተኛ እየተባለ ከሚጠራው ነገር ውስጥ አንዱ ነው። ነገር ግን ጃኒት በጣም በአካል ብቃቷም ጠንካራ ስለነበረች ትተርፋለች። ከዛም አረንጓዴውን ቅጠልም አንተ ማን ነህ? ለምንስ እዚህ ጫካ ውስጥ ትኖራለህ? ህዝብንም ትረብሻለህ ብላ ስትጠይቀው ከዛ ቅጠል ውስጥ ድምጽ ይሰማና ከዚህ አካባቢ ርቃ ተመልሳ ወደ መጣችበት እንድትሄድ ይሄ የመጨረሻ እድሏ እንደሆነ አለበለዚያ ግን እንደምትሞትና እንደምትጠፋ ይነግራታል። በዚህም ሰዓት ጃኒት ወጣህ ተፋለመኝ ከኔ ጋር መፋለም ከፈለክ እንጂ እኔ አንተን ፈርቼ መሄድ እንደማይመስል ስትለው አስገርም ሁኔታ ያ አረንጓዴ ቅጠል ወደ አስፈሩ ለየት ወዳሉ ፍጥረቶች ሯቸው ትልልቅ ወደ ሆኑ ቀየርና ጃኒትን ለማጥቃት እየሮጡ ይሄዳሉ። ጃኒትንም ሊመቷት ሲሉ ጃኒት በጣም በአካል ብቃት ጀግና ስለነበረች ሁሎችንም በየተራ ትደፈድፋቸዋለች። ይሁንና ከሷ በቁጥር ስለሚበልጡ እጅግ በጣም ክፎች ነበሩ። ጃኒትም ብልህ ስለነበረች ድንጋዮችን ካጋጨች በኋላ እሳት ታነዳለች። እነዛ ለየት ያሉት ፍጥረትም እሳቱን ሲመለከቱ ይፈራሉ። ለማምለጥም ሲሞክሩ አንደኛውን ስትመተው ጀርባው ጋር በእሳት ይነዳል። እሳት የሚነደውም እየጮኸ ነበር። በጣምም ፈርቷል። ይህንንም ስትመለከት ጃኒ እጅግ በጣም ደግና ምስኪን ስለነበረች በእሳት የተቀጣጠለውን ዘላ ውሃ ውስጥ ወስዳ ትከተዋለች። በዚህም ሰዓት ያ ለየት ያለው ፍጥረት ህይወቴን አዳንሽው፣ አመሰግናለሁ፣ አንቺ በጣም ደግ ነሽ፣ እኔ አንቺን ለመጉዳት እየሞከርኩ ነበር፣ ይሁንና አንቺ ግን ከሞት ነው ያዳንሽኝ ብሎ ያመሰግናታል። ሰዓት ጃኒት ወደዚህ ጫካ ውስጥ ከነሱ ጋር ለመጣላት እንዳልመጣች የመጣችውም ለጉብኝትና ቆንጆና ማራኪውን ጫካ በደንብ ለማወቅ እንደሆነ ትነግረዋለች። ከዛም ያ ለየት ያለውን ፍጥረት በቃ እኔ አሁን ወደ አለቃዬ ያገናኝሻለሁ፣ ከሱ ጋር በደንብ ትወያያለሽ ይላትና ወደ ጫካው መሪ እነዚህ ለየት ያሉ ፍጥረት ወደሚመራቸው ወደ ታምሊን ይወስዳታል። ታምሊንም ከነሱ መሰል ውስጥ አንዱን ህይወቱን ስላዳነችው እናመሰግናለን ይላትና እሱ የጫካው ጠባቂ እንደሆነ እንዲሁም ይሄ ጫካ እጅግ በጣም አደገኛ እንደሆነና አሁኑኑ ለቀው እንድትሄድ ይነግራታል። እዚህም ሰዓት ጃኒት ይህንን ጫካ በሰፊው የማወቅ ጉጉት ስለነበራት አንተ የጫካው ጠባቂ ከሆንክ አሁኑኑ ይህንን ጫካ በሰፊው በደንብ አስጎብኘኝ ትለዋለች። ታምሊንም በሙሉ አስጎብኝሻለሁ ይላትና ወደ ጫካ ውስጥ ጉዟቸውን ይጀምራሉ። ለብዙ ቀናትም ጫካውን ያስጎበኛት ጃኒት ሙሉን ጫካውን በደንብ አወቀችው። እጅግ በጣምም ደስ አላት። ጓደኝነታቸው እጅግ በጣም ጥልቅ ሆኗል። ደስተኞቹም ነበሩ። ሁለቶችም በሚያሳልፉት ጊዜ ሙሉ ጫካውን ታምሊን ያስጎበኛታል። እንዲህም እያለ ሳይታወቃቸው አንድ ወር ያልፋል። እርስ በርሳቸው ምንም እንኳን የተለያዩ ፍጥረት ቢሆኑም ይዋደዳሉ። ከዛም አንዳቸው ለአንዳቸው በፍቅር ይወድቃሉ። ከዛም ጃኒት ታምሊንን እጅግ በጣም ስለወደደችው እንደወደደችው ትነግረዋለች። በዚህም ሰዓት ታምሊን በጣም ከፍቶታል። ምክንያቱም ሁለቶች የተለያዩ ፍጥረት ስለሆኑ አብረው መሆን እንደማይችሉ እርግጠኛ ስለሆነ ነበር። እሷም ታምሊንን ለምን እንደከፈው ሁለቶችም ለምን በፍቅር አንድ ላይ መሆን እንደማይችሉ ትጠይቀዋለች። እሱም አመጣጡ ታሪኩ ብዙ እንደሆነና ውስብስብ እንደሆነ ይነግራታል። ይሁንና ጃኒት እሷ ምንም ግድ እንደማይሰጣትና ከሱ ጋር ብቻ መሆን እንደምትፈልግ ትነግረዋለች። ከዛም ታምሊንም ታሪኩን መንገር ይጀምራል። እሱ ልክ እንደሷ ሰው እንደነበረና በህፃንነቱ ወላጆቹ እንደሞቱበት ይሁንና ከአያቱ ጋር እንደሚኖር ነበር። ከአያቱም ጋር እየኖረ በነበረበት ሰዓት አንድ ቀን ወደዚህ ጫካ አያቱ ከሌሎች ጓደኞቹ ጋር
እና ህፃናት ጋር ይዞት ወደዚህ ጫካ ይመጣል። እናም እንዳጋጣሚም ወድቆ መሬት ላይ ይቀራል። ለይም ወድቆ በነበረበት ሰዓት አያቱ አስተውሎ አላየውም ነበር። ተነስቶም አያቱን ሲከተለው እጅግ በጣም ይደክመዋል። ሞትም ስለነበረ አያቱና የአያቱ ጓደኞች የልጅ ልጆች ትተውት ይሄዳሉ። ከዛም አቅቶትም መሬት ላይ ይወድቃል። መሬት ላይም ወድቆ ከእንቅልፉ ሲነሳ ራሱን ያገኘው በዚህ ገጽታው እና በጫካው ተቆጣጣሪነት ጣን እንደሆነ ይነግራታል። እዚህ ጫካ ውስጥ ያሉ ማስማተኛ ሰዎች እዚህ ገጽታው ቀይረው ማንነቱን ሰርቀው ያኖሩት እንደሆነ ሲነግራት እሷ በጣም ተገርማ ነበር። እንዲሁም አብረው መሆን እንደማይችሉም ይነግራታል። ጃኒትም ይህንን መጥፎ ተንኮል ማስቆምና ማስተካከል የሚችሉበት እንዲሁም እሱን ወደ ሰውነት ገጽታው መመለስ የሚችሉበት መንገድ እንዳለ ትጠይቀዋለች። አንድ እድል እንዳለው ይነግራታል። ግን ይሄ ሊሳካም ላይሳካም እንደሚችል ካልተሳካ ግን እሷ ትተው እንደምትሄድ ቃል ሊያስገባት ቢልም አልሰማው ትላለች። እሷ ምንም እንኳን ይሄ እቅዳቸው ባይሰራ ከሱ ጋር አብራ እንደምትሆን ትነግረዋለች። ሁሎችም እንደሱ አይነት ፍጥረቶች በየአለቃቸው አስማተኛ ሰዎች እየተመሩ ወደ ሌላ ቦታ እንደሚሄዱ ይነግራታል። እናም ወደ መጥፎ ቦታ ከመውሰዳቸው በፊት እሷ ካስቀረችው ግን እሱን የሰውነት ገጽታው ሊመለስ እንደሚችል ይነግራታል። እንዲሁም እሱ ከሶስተኛዋ ጠንቋይ ሴት ጋር አብሮ እንደሚሄድ ይነግራትና በደንብ አስተውላም እንድትመለከተው እነዚህ ጠንቋዮች እነዚህን እሱን መሰሎችን ወስደው ዘላለም እንደዚህ ሆኖ እንዲቀሩ የሚያደርጉበትን መንገድ ሊያመቻቹ እንደሆነ ይነግራታል። አቱንም ነግሯት ይሰናበታትና ይለያያሉ። በነገራት ሰዓት ሲመሽ ቁማ ትጠብቀዋለች። እየጠበቀችም ነበር። ለከተም መጀመሪያ ላይ እንደ ክፉ ጠንቋይ እንደ ታምሊን አይነት ፍጥረቶች ጋር አብራ እየታጀበች ትሄዳለች። አልፋ ትሄዳለች። ሁለተኛዋ ጠንቋይም በተመሳሳይ መልኩ አልፋ ትሄዳለች። ስትመለከትም ረስ ነበር የሚሄዱት። እንዲሁም በጣም ፈጣኖች ነበሩ እና በቀላሉ ታምሊንን ማስቀረት እንደማትችል ትረዳና ዛፉ ላይ ወደ ላይ ትወጣለች። ከዛም ገመድም ታዘጋጃለች ምትንጠላጠልበት። ሶስተኛዋም ጠንቋይ እነ ታምሊንን ያዘችው ፈረሷን እየጋለበች ስትሄድ ዘላ ጃኒት ታምሊንን ከፈረሱ ላይ አስወሩራ ለመሬት ትጥለውና ታስቀረዋለች። አቅፋም ትይዘዋለች። ይህንንም የተመለከተችው ክፉ ጠንቋይ ሴት መሳይ ልክ እንደነ ታምሊን አይነት ነበረች። ወደ ጃኒትን በመሄድ እንዴት ብትደፍሪ ነው አንቺ ሙስ እንደዚህ አይነት ለየት ያለ ፍጥረት ጋር እንዴት በፍቅር ትወድቂያለሽ? የሚገርም እኮ ነው እያለች ሁሉን ትተው እንድትሄድና ሮቷን እንድትኖር ስትነግራት ጃኒት ደግሞ ፍቅር እንደሆነና እሱንም ትተው እንደማትሄድ እንደምትወደው ትነግራታለች። በዚህም ሰዓት ይቺ አስፈሪ ክፉ ጠንቋይ እስኪ በይን መልከትሽ ምን ያህል እንደምትወጂው ትልና ስማቷን በመጠቀም ወደ እንሽላሊትነት ታምሊንን ትቀይረዋለች። ይሁንና ጃኒት አለቀቀችም የነበር አቅፋ ይዘዋለች። ይህንንም ስትመለከት ክፉ ጠንቋይ በድጋሚ ወደ እባብነት ትቀይረዋለች። ምንም እንኳን ወደ እባብነት ቢቀየርና ቢያስፈራም አሁንም ጃኒት አለቀቀችም ነበር። ከዛም ያቺ ክፉ ጠንቋይ በስተመጨረሻም ታምሊንን ወደ እሳትነት ትቀይረዋለች። ጃኒትን በእጇ ታምሊንን ይዘው ነበር። ወደ እሳትነትም ስለተቀየረ በጣም እያቃጠላት ነበር። ይሁንና እጅግ በጣም ስለምትወደው እንዴት እንደማትፈቅድለትና እንደማትለቀው ለራሷ ቃል ገብታ እያለቀሰች ይዘው ነበር። እንዲሁም ፈጣሪዋንም እየለመነች ነበር እየጸለየች። ከእንባዋና ከጸሎቷም በኋላ እሳቱ ይጠፋና ትክክለኛ ገጽታው ታምሊን ይቀየራል። ይህንንም የተመለከተችው ክፉ ጠንቋይ ደነገጠች። ምክንያቱም በጃኒት ጸሎት ምክንያት ነበር ይህ ሁሉ ነገር የተፈጠረው እና የጥንቁልና ስሯም የተበላሸው። ይህንንም ስትመለከት ይቺ ክፉ ጠንቋይ ከአሁን በኋላ እዚህ ጫካ ውስጥ መኖር እንደሌለባት እነዚህ ሰዎች ፈጣሪያቸው ጋር ቅርብ ስለሆኑ እነሱን ማሸነፍ እንደማትችል ስለተረዳች ትታቸው ትሄዳለች። ከዛም በኋላ ወደዛ ጫካም ላትመለስ ለራሷ ቃል ገብታ ነበር። ይሁን ለጓደኞቿ ጠንቋይ ይህንን ሁሉ ታሪክ እንደምትነግራቸው ከዛ አካባቢ ጠፍታ ከሄደች በኋላ ታምሊንና ጃኒትም ወደ አባቷ ቤት ትመለስና ከታምሊን ጋር ደስ በሚል ሰርግ ይጋባሉ። ከዛን ቀንም በኋላ ጃኒት ይህንን ሁሉ ጥሩ ነገር ካደረገች በኋላ ያ ምርጡ ጫካ በጠንቋዮች ተከቦ የነበረው ጠንቋዮች ስለጠፉ ሰዎች እንደልባቸው እየገቡ ይጎበኙታል። ጥሩ ጊዜ የሚያሳልፉበታል። ከዚህ ተረት የምንማረው ፍቅር እንደሚያሸንፍ እንዲሁም ከፈጣሪያችን ጋር ቅርብ ከሆነ እድለኞችና ደስተኞች እንደምንሆን ነው። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ በየዕለቱ አስተማሪና ቁም ነገር አዘል ተረቶች እንዲደርሶት ያድርጉ። በአንድ ወቅት በሴቶች እስር ቤት ውስጥ የታሰረች ሶፊያ የተባለች እስረኛ ነበረች። እስር ቤቱ ውስጥም
በእድሜ ትልቅና የምትፈራ ክፉ የእስር ቤቱ መሪ የሆነች አንድ ሴት ነበረች። ይህች ሴትም ሶፊያ ላይ እየመጣች ትጎረመስባታለች፣ የምትበላው ምግብም ትቀማታለች። እስር ቤቱም ስቃይ የበዛበት ነበር። ታሳሪዎች የከበረ ድንጋይ እየፈነቀሉ ላባቸውን ጠብ አድርገው ስራ እየሰሩ እንዲያወጡ ይደረጋሉ። በየቀኑ እስር ቤት ውስጥ ጠዋት ወደ ስራ ሄደው ነው ስራቸውን ሲሰሩ የሚውሉ፣ ማታ ደግሞ መታሰሪያ ቦታቸው ውስጥ ገብተው ይተኛሉ። ሶፊያንም ያቺ የእስር ቤቱ መሪ የሆነችው እስረኛ ታሰቃያት ነበር፣ ትጎረምስባታለች። የእስር ቤቱ ጠባቂዎች ወታደሮችም እስረኞችን ስራ ሳይሰሩ ያሰቃዩአቸው ነበር፣ ይጋረፋሉ። እንደተለመደውም ስራቸውን እየሰሩ ነበር። ከታሳሪዎች ውስጥም ህፃን ልጅ የነበራት እስረኛ ነበረች። ምሳ ሰዓት ላይም ለሁሎችም ትንሽ ዳቦ ተሰጧቸው እየበሉ በነበረበት ሰዓት ከታሳሪዎች ውስጥ ጎረምሳ ነኝ የምትለዋ በእድሜ ትልቅ ሴት በመጎርመስና ጉልበቷን በመጠቀም ለህፃኑ የተሰጠውን ዳቦ ትቀማዋለች። ሶፊያን በመናደድ ዳቦውን ወደ ቀመችው ታሳሪ ትሄድና ለሽለት ስትላት ያቺ የእስር ቤቱ አለቃ ሴትም እንዲህ አለቻት፣ አርፋ እንድትቀመጥ አለበለዚያ ግን እሷንም ልትጎዳት እንደምትችል አቅም እንዳላት ትነግራታለች። ሶፊያም ህፃኑ የሚበላውን ዳቦ ስለተቀማ ከሷ ግማሽ ቆርሳ ታካፍሏለች። ይሁንና የህፃኑ እናት ሶፊያን እንዳይቀበላት ትነግረውና ልጇን ይዛ ከሶፊያ ትርቃለች። ሁሎችም የየራሳቸው የከበረ ድንጋይ እያወጡ የሚያስቀምጡበት ዕቃ ነበራቸው። በዛ ጥሩ የከበረ ድንጋይ ቆፍሮና ፈንቅለው ካላወጡ ጥሩ ስለማይሆን ለነሱ እንክረው እየሰሩ ነበር። ስራቸውንም ሲጨርሱ አካባቢ ያቺ ከሴቶች እስር ቤት ውስጥ እኔ ነኝ ማዘዝ የምትለዋ ልጅ ወደ ወለደችው ዘንድ ትሄድና ምንም ሳትሰራ ስለነበር የሰራችውን በጉልበት ቀምታ ትወስድባታለች። እናትና ልጅ ማልቀሳቸውን ቀጠሉ። ምክንያቱም በአግባቡ እስር ቤት ውስጥ ካልሰሩ ጉዳት ስላለው ነው። እስር ቤቱ አዛዥ ነኝ ባይም ባልሰራችው የሰራችው በማስመሰል ይዛ ትሄዳለች። ይህንንም ድራማ የተመለከተችው ሶፊያ እየሮጠች በመሄድ የእስር ቤቱ አዛዥ ነኝ የምትለዋን ታሳሪ ፊቷ ላይ ትቆምባትና አላሳልፍሽም ትላታለች። እዚህም ሰዓት ያቺ ወፍራም ሴት በመናደድ ሶፊያ ልትደበድባት ስትጠጋ ሶፊያ ብልህ ስለነበረች ያቺኒቱ ደግሞ የእስር ቤቱ ጎረምሳ ወፍራም ስለነበረች ሶፊያ ትሸውድና መሬት ላይ ትዘረግፋታለች። ወፍራሟም ትነሳና ሶፊያን ለማጥቃት በድጋሚ ስትሞክር አልቻለችም። ያቺ ወፍራም ሴትን በመናደድ ልጅ ከወለደችው ሴት የቀማችውን የከበረ ድንጋይ መሬት ላይ ትደፋና ወደ ገደል ውስጥ ትከቷለች። ይህንንም የተመለከተችው ሶፊያ እራሷ የሰበሰበችውን የከበረ ድንጋይ ህፃን ልጅ ላላት ሴት ወስዳ ትሰጣታለች። ከዛም ሶፊያ ምንም ባለመስራቷ በጠባቂዎች ትገረፋለች፣ በጣምም ያሰቃዩአታል። እስር ቤት ውስጥም በጣም ደክሟትና አዝና ተኝታ ነበር። በተኛችበትም ሰዓት ህፃኑ ልጅ አብሯቸው ነበር የታሰረ። ሶፊያንም በድንጋይ እየወረወረ ይመታታል። በድንጋይም እየወረወረ ሲመታት እንቅልፏ ይቀሰቅሳታል። በዚህም ሰዓት ሶፊያ ነቅታ ነበር። ቀና ብላም ስትመለከት እንዳጋጣሚ ያቺ የእስር ቤቱ ጎረምሳ ነኝ የምትለዋ ሴት በእድሜ ትልቋ ከሌላ ወንበዴ ጓደኞቿ ጋር አብራ በመሆን ብረት ይዛ ሶፊያን ለመደብደብና ለማሰቃየት እየመጣች ነበር። እነሱም ወደ ሶፊያ መተኛ ዘንድ ሲደርሱ ሶፊያ ተጠቅልላለች። የያዙትን ብረት ለሶስት በመክበብ በጣም ይደበድቡታል ተጠቅልላ የተኛችበትን። እናም ምንም አይነት ድምፅ አልሰማ ሲሉ ልብሱን ሲገልጡት ሶፊያ አልነበረችም። ሶፊያም ከእስር ቤቱ ላይ ተንጠልጥላ ስለነበረ ዘላ ተወርድና ያችን ወፍራም ወንጀለኛ ወንበዴ በካልች ዘርግፋ ተለቃታለች መሬት ላይ። እስር ቤቱም አለቃ የሆነችው ሴት ጓደኞቿም ሶፊያን ሊያጠቋት ሲሉ ያ በጣም የሰለጠነችና ጀግና ሴት ነበረች። ሁሎችን በየተራ መሬት ላይ አጋድማ ታስተኛቸዋለች በመደብደብ። ፍራማንም ሴት በመሄድ እግሯን እያጥመዘመዘችና እያሰቃየቻት ከአሁን በኋላ ካጠገቧ እንዳትደርስ፣ ካጠገቧ ከደረሰች እንደምትገላት ትነግራታለች። ይህም ጊዜ ያቺ ወፍራማ የእስር ቤቱ አለቃ ነኝ የምትለዋ በጣም ፈርታ ስለነበር ሩጣ ታመልጣለች። ጓደኞቿም በተመሳሳይ መልኩ፣ ምክንያቱም ሶፊያ እጅግ በጣም ጀግና ነበረች። በቀጣይ ቀንም እንደተለመደው ስራቸውን እየሰሩ ነበር። ሶፊያም ስራዋን እየሰረች አንደኛውን ጠባቂ ስትመለከተው እነሱ እየሰበሰቡ የሚሰጡትን ይከፋፍለዋል፣ ለየብቻ ያደርገዋል። እናም የከበረውንም ድንጋይ ወደ ገበያ እየወሰዱ እንደሚሸጡት ትረዳለች። በዚህም ሰዓት የእስር ቤቱ አለቃ ዋና አዛዥ ነበር። እሱም መጥቶ ከጠባቂዎች ጋር እያወራ በነበረበት ሰዓት እዚህ እስር ቤት ውስጥ ምን እየተካሄደ እንደሆነ ስለተረዳች ሶፊያ አለቃ አንዴ ይፈቀድልኛል ብላ ስትናገር ጠባቂው ዝም በይ አላት። ነገር ግን የእስር ቤቱ አለቃ ዋና አዛዥ ተናገሪ ይላታል። ሶፊያም መፍትሄ እንዳላት እነሱ ይህንን የከበረ ድንጋይ እያወጡ እየወሰዱ እንደሚሸጡት ተረዳችና ነገር ግን የከበረውን ድንጋይ ቀጥታ ወደ ገበያ ከሚያወጡት ይልቅ የከበረውን ድንጋይ በመጠቀም የተለያዩ ጌጣጌጦችን እያዘጋጁ ቢሸጡት ይበልጥ ትርፋማና ብዙ ገንዘብ እንደሚያገኙ ትነግራቸዋለች። የእስር ቤቱ አዛዥ እንዴት እንደዚህ አይነት ዕውቀት ሊኖርሽ ቻለ ብሎ ሲጠይቃት ሶፊያ በስንፍናዋና ብልጠት በጎደለ ስሯ እዚህ ውስጥ እንደገባች ነገር ግን ትልቅ ደረጃ ላይ የነበረች ሰው እንደሆነች ብቻ ተነግሯለች። ከዛም የእስር ቤቱ አለቃ በሐሳቧ ይስማማና አሁን የማዘጋጃ
ግብአቶች እንደሚቀርቡላትና ትንሽ ጌጣጌጥ ሰርታ ገበያ ላይ ወጥቶ ስኬታማ ከሆኑ እንደሚቀጥሉ ይነግራታል። እሷም ቢሮ ተሰጧት የከበረ ድንጋዩን በመጠቀም የተለያዩ ጌጣጌጦችን መስራቷን ቀጠለች። ሰራቸው ጌጣጌጦችም ገበያ ላይ እጅግ በጣም ብዙ ገንዘብ ማውጣት ቻሉ። ትርፋማም ሆኑ። እስር ቤቱም አለቃ ክፍሏ ውስጥ ለሷ ጥሩ ምግብ እየመጣላትና እየተንከባከቧት ጌጣጌጥ መስራቷን እንድትቀጥል ያደርጋታል። እሷ ባለችበት ምቾትም በጣም የቀነችውና የተናደደችው ወፍራሟ የእስር ቤት አዛዥ ነኝ የምትለዋ ወንበዴ ሶፊያ መጸዳጃ ቤት ስትሄድ ዝብላ በመምጣት ተዘጋጀች የነበረውን ጌጣጌጥ መሬት ላይ በመጣል ሰብርባታለች። የእስር ቤቱም አለቃ ወደ ሶፊያ ዘንድ ሲመጣ እጅግ በጣም ተናደደ። መለከት ዛሬ የተዘጋጁት ጌጣጌጦች በሙሉ ተሰብረዋል። እሱም እየቀለድሽ ነው እንዴት ብሎ ሲጠይቃት እሷ እውነቱን ትነግረዋለች። ይህንን ተንኮል ማን ሊሰራ እንደሚችል እሷ እንዳልሰበረችው። የእስር ቤቱም አለቃ ያምናታል፣ ምክንያቱም ሶፊያ ብልህና አስተዋይ እንዲሁም እሱን በጣም እየጠቀመችው ስለሆነ። ከዛም የእስር ቤቱ አለቃ ነኝ እያለች የምትጎርረዋን ወንበዴ ጠባቂዎች ያስመጧትና በአሰቃቂ መልኩ በከባዱ እያስጮሁ በደንብ አድርገው ይገርፏታል። ይህንንም የተመለከተችው ሶፊያ እጅግ በጣም ታዝናለች። ከዛም ለእስር ቤቱ ዋና አለቃም እሷ መቀጣቱ እንደሚበቃት ሌላ ይበልጥ ብዙ የከበሩ ድንጋዮች እንደሚያስፈልጉ እና እዛ ሂዳ ስራ ብትሰራ እንደሚሻል ትነግረዋለች። እሱም በሐሳቧ ይስማማል። እንዲሁም ሶፊያ አንድ ሰው የሚያግዛት እንደሚያስፈልጋት ቤት ውስጥም ብልህ ሰው ልጅ የወለደችው እንደሆነች እሷና ልጇን እንደምትፈልግ ለገዛ ትነግረዋለች። እሱም በጣም እየጠቀመችው ስለነበር በሐሳቧ ይስማማና የፈለገችው ነገር ያደርግላታል። እናትና ልጅም ወደ ሶፊያ ዘንድ ይመጣሉ። ለምንም ወደ እሷ ዘንድ እንዳስመጠቻቸው ሲጠይቋት እነሱን ለመንከባከብ እንደሆነ፣ ምክንያቱም እስር ቤት ውስጥ ያኔ የእስር ቤቱ አለቃ ነኝ እያለች ስትጎርር የነበረችው ሴት እሷን ለመደብደብ ስትመጣ ከእንቅልፏ ባትነሳ የነበረ ምናልባት እስካሁን ልትሞት እንደምትችል እርግን የተረፈችው ይህ ህፃን ልጅ እሷን በድንጋይ የወረወረ ሲመታት ስለነበር ከእንቅልፏ ሲቀሰቅሳት እነዛን የእስር ቤት ወንበዴዎች ስትመለከት ራሷን በጥንቃቄ ስለጠበቀች ነበር። ሴት ታሳሪዎችም የከበረ ድንጋይ ያወጣሉ። ሶፊያና ልጅ ያላትም በጣም ብዙ ጌጣጌጦችን አንድ ላይ በመሆን በብዛት እያመጡ ለእስር ቤቱ አለቃ እየወሰዱ ይሰጡታል። እስር ቤቱም አለቃ ደስ ብሎታል፣ ተመችቶታል፣ ምክንያቱም ንግዱ ተጣጥፎለታል፣ ብዙ ገንዘብም እያስገኘው ነበር። ሶፊያም ይህንን ስትመለከት ለሴት ታሳሪዎች ከበረ ድንጋይ ለሚቆፍሩት የሚሰጣቸው ትንሽዬ ደረቅ ዳቦ ነበር። ይሁንና ሶፊያ ጉልበትና አቅም እንደሚያስፈልጋቸው ለአለቃው በመንገር የተለያዩ በጣም የሚገራርሙ ምግቦችን እንደ ስጋ፣ ዶሮ እየተመጣ እንዲበሉና በምቾት ሳይሰቃዩ ስራቸውን እንዲሰሩ ታስደርጋለች። ሁሉም ታሳሪዎች እሷን ይወዷታል፣ ያከብሯታል፣ ምክንያቱም በእሷ ምክንያት የእስር ቤት ህይወታቸው ተስተካክሎላቸዋል። የተሰጣት ቢሮ ውስጥም በመሆን ሶፊያ ስራዋን ብቻ አልነበረም የምትሰራ፣ ከዚህ እስር ቤት እንዴት እንደምታመልጥ እያሰበችና እቅድ እያወጣች ነበር። ገለልተኛ ደሴት ውስጥም እንዳለች ተረድታለች። የማምለጫ እቅዷንም ከጨረሰች በኋላ ወደ ተግባር መግባቷን ትጀምራለች። ታዋቂዎች ውጭ ጋር ቁጭ ብለው ምሳቸውን እየበሉ ነበር። ፊያም ሆዴና መመኝ በማለት ወደ እነሱ እየተዝለፈለፈች መጣ ትወድቃለች። ይህም ሰዓት ጠባቂዎቹ በድንጋጤ ወደ እሷ ይሄዳሉ። ይህንንም አጋጣሚ በመጠቀም ህፃኑ ልጅ በመሄድ የሚመገቡት ምግብ ላይ የእንቅልፍ መድኃኒት ያደርግባቸዋል። የእንቅልፍ መድኃኒቱንም ሊያገኙት የቻሉ ይህ ህፃን ከእናቱ ጋር ስራ እየሰራ በነበረበት ሰዓት የከበረ ድንጋይ የሚቆፈርበት ቦታ አንድ የት ያለ ተክል ያገኛል። ያንንም ተክል አንስቶ ሲመገበው ወዲያውኑ እንቅልፍ ይወስደዋል፣ ባለበትም ላይ ይተኛል። በዚህም መንገድ ነበር ስለዚህ የእንቅልፍ መድኃኒት ሊያውቁ የቻሉ። ሶፊያም አረ ተሽሎኛል በማለት ትታቸው ትሄዳለች። ጠባቂዎችም ግራ እየተጋቡ ተመልሰው ያተረፉትን ምግባቸውን ጥርግ አድርገው ይበላሉ። ወዲያውኑም እንቅልፋቸውን ይመጣቸውና ባሉበት ላይም ይተኛሉ። ይህንንም አጋጣሚ በመጠቀም ሶፊያና ህፃን ልጅ ያላት ከልጇ ጋር አንድ ላይ በመሆን ሴት ላይ እንዳሉ ስለሚያውቁ በደንብ ምክር ስላወጡበት ለጀልባነት የሚጠቀሙበትን እንጨትም ይዘው ወደ ውሃው ዳርም ይሄዳሉ። ባህሩ ላይም ጀልባቸውን በመጠቀም እየተጓዙ ነበር። እየተጓዙ በነበረበት ሰዓት አንድ በጣም ከባድ ማዕበል ይመጣና እንደሆነተው ልዕልት ነበረች። እናም እነሱ ግዛት ውስጥ ከአባቷ ጎን ሆኖ የሚሰራ አባቷን እየዘረፈው ያለ ባለስልጣን እንዳለ ተረድታለች። እናም ብቅም የተለያዩ ምርመራዎችን እያካሄደች ነበር። አንድ ቀንም ሳታስበው ታፍና ወደዛ እስር ቤት የተወረወረችው። ነገር ግን እስር ቤት ውስጥ ስለማንነቷ ምንም ነገር አውርታ አታውቅም። ስለተፈጠረው ነገር በኋላ እናወራለን ትለዋለች ለንጉሱ አማካሪም። እንዲሁም እዚህ ግዛት ውስጥ እዚሁ ደሴት ላይ በድብቅ ንጉሱ ሳያውቅ የተለያዩ ማዕድኖች እየተቆፈሩ ይወጡና እየተሸጡ ከንጉሱ ጎን ያሉ ባለስልጣኖች ገንዘቡን ወደ ኪሳቸው እያስገቡ እንደሆነ ትነግረዋለች። እናም የንጉሱ አማካሪም አሁኑኑ እንዲያስራቸው ስትነግረው እሺ ግርማዊነቱ ይላትና ባቂውን እሷን እንዲይዛት ያደርጋል። ይህንን ሁሉ ወንጀልና ሴራ የሚያሰራው እንዲሁም ሶፊያ ላይ ይህንን ነገር በሙሉ ያደረገላት የንጉሱ አማካሪ የሆነው
ወንጀለኛ ነበር። እሷም እየተካሄደ ያለው ነገር ወዲያውኑ ስለገባት ዋጋውን እንደሚያገኝ ትነግሯለች። እንዲሁም አባቷ ከባድ ቅጣት እንደሚቀጣው። ነገር ግን የንጉሱ አማካሪ እየቀለደ አንቺ ከዚህ ወጣሽ ለአባትሽ ስትነግሪ ሆኗ እያለ ያሾፍባታል። ይህ ሁሉ ነገር እየተካሄደ በነበረበት ሰዓት የእስር ቤቱ መሪ ነኝ የምትሏ ሴት እንዲሁም ሌሎች ታሳሪዎች በሙሉ ተሰብስበው ኃይለኛ ብረትና ዱላ ይዘው እሱ አማካሪ ዘንድ ይመጣሉ። ሁሉ እስረኞችም ተሰብስበው የመጡበት ምክንያት ያቺ ልጅ ያላት እስረኛ ከሶፊያ ጋር አብራ ልታመልጥ የነበረው እየተካሄደ የነበረውን ነገር በሙሉ ስላየች እሷን በመሄድ ነግራቸው ደግሞ በጣም ሶፊያን ስለሚወዷትና ስለሚያከብሯት ጥሩ ነገርም ስላደረገችላቸው ለሷ ሲሉ ጠባቂዎችን አጥቅተው እሷን ለማዳን ነው የመጡት። እስረኞቹና የንጉሱ አማካሪ ጠባቂዎች ትንሾቹ ይደባደባሉ። ነገር ግን እስረኞች ያሸንፋሉ በቁጥርም ብዙ ስለነበሩ። ከዛም መርከቡንም በመጠቀም ልዕልት ሶፊያ ወደ አባቷ ግዛት ወደ መኖሪያ ቤቷ ትመለሳለች። ያንን አጭበርባሪና ወንጀለኛ አማካሪም ቅጣት እንዲቀጣ ታደርገዋለች። እንዲሁም በወንጀል ምክንያት ታስረው ጥፎ ቦታ ተልከው ጉልበታቸው ያላግባብ ሲበዘበዝ የነበሩትንም እስረኞች ወንጀላቸው ሙሉ በሙሉ ታሰርዝላቸውና እንዲሆኑ ታደርጋለች። እስረኞችን በጣም አመሰግኗት። ልዕልት ሶፊያም በጣም ደስ አላት። የዚህ ተረት መልእክት መስረቅ፣ ማጭበርበር፣ ወንጀል መስራት ጠቃሚ እንዳልሆነና የሚያስከትለው ጉዳት በጣም መጥፎ እንደሆነ ነው። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ በየዕለቱ አስተማሪና ቁም ነገር አዘል ተረቶች እንዲደርሶት ያድርጉ።